بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم የማህበረሰቡ አቀባበል በታንዛኒያ በአብዛኛው ሙስሊም ሀገር ነው። ሙስሊሞች ናቸው ያለው አቀባበል፣ ሁለተኛ መስተንግዷቸው፣ ሁለተኛ የዲን ያላቸው ፍቅራቸው፣ መጥቶ ሊያስተምራቸው የሚመጣን ሰው በተለይ ከውጭ ሲሆን ደግሞ በጣም በአክብሮትና በደስታ ነው የሚቀበሉት። ጊዜያቸውን ከሁሉ በላይ ከምግብ ከሚያመጡ ኺድማ ከሌሎች ኺድማ በላይ ጊዜያቸውን ነው የሚሰጡት። በጣም ጊዜ መስጠት ያው ትልቅ ነገር ነውና ጊዜያቸውን ነው። አንድ እንግዳ ሲመጣባቸው ሙሉ ጊዜያቸውን ነው የሚሰጡት። ከንግዳቸውም ያላቸው ጊዜ አስተማሪዎችም ከሆኑ ሌላም ስራ ላይ ካሉ የመንግስትም ቦታ ላይ ያሉ ከሆነ ውጭ ነው የመጣ እንግዳ በጣም ጥሩ አቀባበል ነው የሚያደርጉት። ኢንዲያኖች ህንዶችም ነበሩ እዛው ተወላጅ የሆኑ ህንዶችም አሉ እና በጣም በሀገሩ ላይ የተከበሩ ናቸው። በጣም ጥቂቶች ናቸው ሙስሊሞቹ። ዛምቢያ ላይ በተለይ ያሉት ከታንዛኒያ በዛምቢያ ላይ በጣም ጥቂት ናቸው። ግን ባለው ማህበረሰብ ላይና ከመንግስት አካባቢ ያላቸው ተጽዕኖና ተሰሚነት ግን ይህ ነው የሚባል አይደለም። በጣም ጠንካራ ነው። በጣም አክብሮት አላቸው፣ ይከበራሉ። በስራውም ላይ በስራቸውም ላይ ጠንካሮች ናቸው። በንግዳቸውም በያዙ ንግድ ላይ በተለያየ ንግድ ናቸው የተሰማሩት፣ ጠንካሮች ናቸው። እንደዛም ሆኖ ደግሞ ለእስልምናም ደግሞ እስላም ላልሆኑትም ወገኖች ወደ እስልምና እንዲመጡ የሚያደርጉት ደግሞ ጥረት ደግሞ ሲታይ ደግሞ በጣም ማሻአላህ መድረሳ ትምህርት ቤቶች፣ ዘመናዊ ትምህርት ቤቶችን ይገነቡላቸዋል። ለሀገሬው ለሆኑት ማለት ነው። እንደገና መድረሳዎችን ይገነባሉ። እዛም የሚሰልሙ ብዙ ይሰልማሉ። እዚያ ያሰለሙትን ለነሱ የተዘጋጀ ትምህርት ቤት፣ ለነሱ ተብሎ የተዘጋጀ የማደሪያ ማዕከሎች፣ ዘመናዊ ትምህርት የሚያገኙበትን፣ ሃይማኖታዊ ትምህርት የሚያገኙበት ሁሉ ያመቻቻሉ እና የዚህ አይነት ሀቂቃ ጥንካሬ አላቸው እና እንደው ከወንድሜ ጋር ከይሄነው ላይ አንዱ ማስታውሰው እዛው ድረስ ባሉበት የነሱ ሰፊ የሆነ የንግድ መደብር ነው ያላቸው ኢንዲያን ወንድሞች። እዛው ድረስ ላይ አስታውሳለሁ ሚኒስትሮች መጥተው ሲጠይቋቸው እነሱ ጋር በሚፈልጉት ጉዳይ ላይ ሲያወያዩቸው ሁሉ አይቻለሁ፣ አይተናል። እና ጥሩ አቀራረብ፣ ጥሩ አቅርቦት ነው ያላቸው። እስከዛ ድረስ ደረጃ ነው ያላቸው እና ያንን የእንትኑንም ከታንዛኒያ ወደ ዛምቢያ፣ ከዛምቢያ ወደ ታንዛኒያ ያለውንም ባቡር ዘመናዊ ባቡር ነው ያለው። የዛንም ሙሉ ሬስቶራንቱን በሙሉ በባቡር ላይ የሚደረገው ሁሉ ባለ ካምፓኒ ነበሩና ኢንዲያን ካምፓኒዎች ናቸው ባለ የያዙት እነሱ ነበሩና ያው የምግብ ዝግጅቱ ሙሉ ለሙሉ በሐላል ነው፣ በእስልምና ላይ ነው። ቤትም ሀገር ላይ ኬንያን ጨምሮ ታንዛኒያም ዛምቢያም እንደዚሁም ሳውዝ አፍሪካም ሌሎችም ሀገሮችም እንዲሁም ሩዋንዳም ኡጋንዳም እንዲሁ ባየሁት ላይ ኡጋንዳም ኮንጎ ላይ እንዲሁ ባየሁት አፍሪካኖች ላይ በሙሉ የሚታረዱት በሸሪዓው መሰረት እስልምና ነው። እስልምና በሐላል ታርደው ነው ሙስሊሙ ከሙስሊሙ ውጭ ያለው የሚጠቀመው። እንደውም ፍቃድ የሚሰጡት እነዚህ መንግስታት የሚሰጡት ፍቃድ ለሙስሊሞቹ ነው። እና ስለዚህ በዛ በቄራው ላይ ያለው እርድ እስላማዊ እርድ ነው ያለው። በቃ አንድ እርድ ነው ያለው፣ አንድ እስላማዊ እርድ ነው። ያንን እርድ ነው። በዛ እርድ ላይ ግን ሌሎችም የሃይማኖት አካሎች ነው ተጠቃሚዎች ናቸውና ኢንሻአላህ ይሄን የመሰለ ተጽዕኖዎች ነው የሚታየው በየምግቦቻቸው ላይ። በተለይ ምግቦቻቸው ላይ ሐላል የሚሉ ጽሁፎችም ላይ ጭምር ያለበት ነው። ሐቂቃ ሐራም የሆኑትን የማይጠቀሙበትና ሐላል የሆነ ነገር
ጽሁፍ ላይ ያለ አንዳንድ ሀገሮች እስከዚህ ደረጃ ድረስ ነው ያሉት። ሌሎች ሀገሮች እንኳን ደግሞ ቢቀር በየመስጊዱ ላይ ደግሞ እነዚህ ምግቦች ሐራም ናቸው፣ እነዚህ ምግቦች ሐላል ናቸው የሚል ሰሌዳ እና መረጃ ይቀመጣል። እንደዚህ ነው ተቀምጦ ነው ያለው። ሙስሊሙ መረጃውን ያገኛል። ምን መጠቀም እንዳለበት ምን መጠቀም እንደሌለበት ይሄን መረጃ ከየመስጊዶቹ ላይ ያገኛል። እና መስጊዶች ኢባዳ ቦታዎችም ከመሆናቸው ጋር እንደገና ደግሞ ሙሉ መረጃዎችና ኢንፎርሜሽኖች የሚገኙበት እና በምግብም ዙሪያም ላይ በሚጠጡ ነገሮችም ላይ በልብሶችም ዙሪያም ላይ ማንኛውም ነገር ላይ መረጃዎች ላይ ይታያል፣ ይገኛል። እንደዚህ ነው ይሁባቸው በእነዚህ ሀገሮች ላይ በእነዚህ አፍሪካ ሀገሮች አሁን በጠቀስኳቸው ሀገሮች ላይ ከቁጥጥራቸው መብዛትን ብቻ ማነስን ጭምር ጋር ሆነው ይህን የሚታይባቸው በጣም ደግሞ ያላቸው የመተባበሩ፣ የመጠንካከሩ፣ የመቀራረቡ ሁኔታ ደግሞ ስታይ ማሻአላህ በጣም እንትን ያለ ነው፣ የሚያስደስት ነው። ከዛም የመስጊዶቻቸው ንጽህናቸው፣ ሚዛማቸው፣ ስርዓታቸው በጣም ደግሞ ማሻአላህ ሐቂቃ እነዚሁ ሀገሮች ላይ እንደነ ዛምቢያን ብንል እንደዚህ አሁን የጠቀስኳቸው ሀገሮች እንደዚህ መሳሰሉ ናቸው እና በዛ በዛምቢያ ሀገር ላይ ከወንድሜ ጋር አንድ ላይ ሆነን ያው ወደ መልስ ወደ ዛምቢያ ወደ ታንዛኒያ ስንመለስ እዛ ባቡር ላይ ያለን ባቡር ላይ አንድ ክፍል ሰጥተውን ነበር ያው እና እዛ ክፍል ላይ ያለን ያው እንቅልፍ ይዞን ሄደ። እንቅልፍ እኛንና የዛምቢያውን የመውጫ ቪዛውን ሳናገኝ ወደ ታንዛኒያ ድንበር ውስጥ ገብተናል። በኋላ እዚያው አጋጣሚ በየክፍሉ ኢሚግሬሽን ሰዎች፣ ደህንነት ሰዎች ኢሚግሬሽን ያው ሲፈትሹ እኛም ጋር ገቡ። ተቆረቆሩን። ስንከፍት ፓስፖርታችን ጠየቁን። ፓስፖርታችን ስንጠይቃቸው አሳየናቸው። ስናይ ለካ ያለነው ታንዛኒያ ውስጥ ነው ያለነው። ባቡሩ ዛምቢያ ላይ ሆኖ አርፎ እንደገና የመውጫን ቪዛ ወስደን ነበረ የሚገባው። ግን እንደ አላህ ስራ ግን ያኛው በእንቅልፍ ላይ ያሳለፍንና ይሄ አልፎናል። እዛ ሲያዩ ጊዜ በጣም ይሄ እኮ በጣም እንግዲህ ያስጠይቃቸዋል። እዚህ እና ካለ መውጫ ነው የመጣችሁት ስሉን ያው እንዳላወቀን በእንቅልፍ ላይ እንዳለፈን ናቸው። ያው እንደ ህግ ሲሆን እንደ መጨረሻ ሁኔታችን ላይና እንደው እንግዲህ አላህም እንዲያዝኑ ማደረጋቸውና እሺ እኛስ እንግዲህ እሺ እንተዋቸዋለን። ግን መጨረሻ ላይ ግን ያው ዋናው ከዛ ልክ ወደ ኤርፖርት ነበርና ያው በዛው አድርገን እንግዲህ ወደ መውጫችን ነው ወደ ኬንያ ለመግባት ስለሆነ እና እዛ ይዟችኋል አሉ። መጨረሻው ጣቢያ ላይ ትያዛላችሁ፣ ማለፍ አትችሉም። እንግዲህ እናንተ እንግዲህ ልቀቁንና የዛን ነገር ደግሞ ኢንሻአላህ አላህ እንደሚያደርገን ደግሞ ለአላህ እንተዋለን እና ፍቀዱልን ደግሞ አላህ አለን አላችሁ። እነሱም ያው እንደው በባህሪያችን ሁኔታችን አይና ፈቀዱልን እና ሄድን። መጨረሻው ላይ ያው ዋናው
ኢሚግሬሽን ላይ እዛ ላይ ያው ደረስን። እዛ ላይ አሁን እንግዲህ እንዴት እናድርግ ብለን ተመካከርን ከወንድሜ ጋር በዚህ ከአኺራ ወንድሜ ጋር ተመካከርን። ሹ አደረግን ምን ይሻላል ለነሱ ከመቅረብ በፊት በቃ እንግዲህ ኢንሻአላህ እኔን ዱዓ ላይ አንተ ዱዓ ላይ ሁን፣ እኔ ደግሞ ሁለቱን ደግሞ ፓስፖርት ደግሞ እኔ ይዤ ልግባለን። በቃ መርሐባ እንሽነ ተወከል አላህ እኔ ዱዓ ላይ ሆንኩኝ። እሱ ደግሞ ሁለቱን ፓስፖርቶችን ይዞ ደግሞ ወደ ኢሚግሬሽን ገባ። እዛ ሲገባ አላህ ሱብሓነሁ ወተዓላ ሁለቱን እንዲሸፋፈን አደረገና የመውጫ ቪዛውን አላህ መታልን። ሁለቱም ፓስፖርት ላይ ሳይጠየቅ ተመታልን እና ያው ይህን መጨረሻ እንደዚህ አይነት ደረጃ ላይ ደረስን። አልሐምዱሊላህ ሁለታችንም አላህ እናመስግን። አላህ ሽኩሩ አደርሰን። አላህን ፈረጃውን ቅርብ አድርጎ ያው መጨረሻ ወደ ኬንያ ለመሻገር በቃን። ከዛ ወደ ሀገራችን ያው በሰላም መጣን። ይሄ ነገር ምንድነው ሲታይ ትንሽ ነገር ይመስላል። ነገር ግን ሐቂቃ በሰፈር ላይ ሲታይ እንዲህ አይነት ነገሮች ያው ከባዶች ናቸው። ከህግም አንፃር ከኢሚግሬሽን ሂደቶችም አንፃር እንደ ሙስሊም ደግሞ እንደመሆንም ደግሞ አንፃር ሙስሊም በምትሆንበት ሰዓት ላይ በተለይ እስላማዊ ይዘቶች ያለህ ደግሞ ከሆነ ሙስሊማዊ ይዘቶች የሚታይበት ከሆነ ደግሞ ያው በጣም ሁሉ ነገር ይጸናል፣ የጠና ይሆናልና ሀታ ሙስሊም ሀገር ላይ እንኳን ይጠናል፣ እንኳን ከሙስሊም ውጭ በሆነ ሀገር ላይ እና አልሐምዱሊላህ። ግን ይሄን ያየ ምንድነው አላህ ሱብሓነሁ ወተዓላ ለተጨነቁ ሰዎች አላህ ቅርብ እንደሆነ ነው። እኔም ወንድሜም ሐቂቃ ያየ ነው የተረዳ ነው። እንግዲህ ይሄን የመሰለ ነው አላህ ሱብሓነሁ ወተዓላ الدنيا خدمي من خدمك فتبي من خدمك في حديث القدس أنت دنيا يا الله سبحانه وتعالى في حديث القدس الله يقول أنت دنيا نزي الله باريوچن خدمياچو الدنيا خدمي من خدمني اني اللي خدموا ሰዎች እኔ ላገለገሉ ሰዎች ወደ እኔ ለቀረቡ ሰዎች እኔ ለሆኑ ባሪያዎች አላህ Subhanahu Wa Ta'ala እንቺ ዱንያ خدمياቸው ነው ያው አላህ Subhanahu Wa Ta'ala نعم حق ነው والله እንቺ ዱንያ አዎ نعم አላህን ባሪያዎች ትخدማለች አላህን ባሪያዎች ታገለግላለች አንዱም የመፈጠሯ ምክንያትም ሐቂቃ አላህን በአላህ ባሪያዎች አላህን እንደመገዛታችን ሆኖ እሱ እንዳለ ሆኖ ዱንያ እንደምን ምክንያቱ ደግሞ የአላህን ባሪያዎች ነው ለመخدም እንድትخدም ነው نعم የአላህ ባሪያዎች ሐቂቃ በዱንያ ላይ ደስተኞች ናቸው በአኺራ ላይ ደስተኞች ናቸው በዱንያ ላይ የአላህ ባሪያዎች ቢከፋቸውም ደስተኞች ናቸው ቢደሰቱም ደስተኞች ናቸው ሁሉም ነገር ለነሱ አንድ ነው አላህ ባሪያዎች ሁሉም ነገር አንድ የሚከፋቸው የሚያሳዝናቸው የሚያስደስታቸው ሁሉም ነገር ያለው የአላህ ባሪያዎች ለነሱ እኩል አላህ ባሪያዎች ይሄ ራሱ ይሄ ኒዕማ ይሄን የመሰለ ሲፋ ባህሪ አላህ የሚሰጣቸው ያው በተቋቸው አላህ በመፍራታቸው ነው እዚህ ዱንያ خدمي من خدمني فتبي من خدمك እቺ ዱንያ እኔ ለሚخدሙ خدمያቸው ያው አላህ Subhanahu Wa Ta'ala አንቺን ይያሉ ለሚደክሙ በሐራማ አንቺን ፍለጋ ለሚሉት ተዓብ አድርጊያቸው ተዓብ ነው ከተዓብ የሚያጋጥማቸው ነው ተዓብ መከራ ዱንያ ብትመጣም በረካ የላትም የዱንያው በረካ የለም አብራም ችግርንም በሽታንም መከራንም ሁሉንም ነገር ጭንቀትንም ጨማምራ የምትመጣ ነው የምትሆነው ስለሆነ አላህ ኺድማ ነው ማለት ነው አላህ ይخدማል